እናምናለን። ከሷ ጋር ጥሩ ጊዜ እንደሚኖር እናምናለን። አብራችሁ እናንተም ተከታተሉን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽና ራስሽን ያለሽበት አካባቢ ወይም እንዴት ወደ ጌታ እንደመጣሽ ከመናገርሽ ራስሽን አስታውቂን። እድሉን ስለሰጣችሁኝ በጣም ነው ማመሰግነው። ስሜ የሸዋ ሀረግ ነው። የሸዋ ሀረግ ታደሰ ይባላል። በሩት ውስጥ ነው የምኖረው። ማገለግለው በክርስቶስ ብርሃን ልጆች ቤተክርስቲያን ውስጥ ነው። ያው ከእናንተ ጋር አብሬ አገልጋይ ነኝ። እግዚአብሔር ይመስገን። አሁን እንጸልይና ፕሮግራማችንን እንጀምራለን። አብረን እንጸልይ ከፕሮግራሙ መጀመሪያ ማለት ነው። እግዚአብሔር አምላካችንና አባታችን ሆይ ስለ ሁሉ እናመሰግናለን። ዛሬም እንደገና ደግሞ በመነጋገርበት ውስጥ እግዚአብሔር ሆይን የሚሰማ ሰው ሁሉ ለትውልድ መናገር እንዲችልና ደግሞም እግዚአብሔር ሆይ ከሰማነው ነገር አንተ እንድናመሰግን እርዳን። ጊዜያችን ሰዓታችን ላንተ አሳልፈን ሰጠን። በኢየሱስ ስም አሜን። እንኳን ደህና ቆየሽኝ ፓስተር። እንኳን እግዚአብሔር ጠበቃችሁ። አሜን። እንግዲህ በዚህ ሚዲያ ላይ የመጀመሪያ ህይወት ተገለጠኛ ማይተናል ይላል ዮሐንስ። ላንቺ የዮሐንስ ሐሳብ ምንድነው? ከዚህ እንነሳ። ህይወትም ተገለጠኛ ማይተናል ያየነውን የተመለከትነው ለእናንተ እናወራላችኋል ይላል። አንቺስ እንዴት ትያለሽ? ይሄንን ጥቅስ ላንቺ ምን ያስመለክታል? በእውነት ነው ህይወት ተገለጠ ሲል አየነው። ያየነውንም ደግሞ ለሰዎች እያስረዳን እያሳየን እውነት ነው። እውነት ህይወት ተገለጠ ሲል እንዲሁ ያኔ በቀላሉ ማየት የለብንም። በእውነት ህይወት የተገለጠን ሰዎች ነን እኛ። በዚህ ጥቅስ እኔ በጣም ሐሴት አደርጋለሁ። ደስ ነው የሚለኝ። እግዚአብሔር ይመስገን። ላንቺ ትልቅ ስፍራ አለው ማለት ነው ይቃል? በጣም ስፍራ አለው። እግዚአብሔር ይመስገን። ኦኬ፣ አዲስ አበባ አንቺ የት አካባቢ ሰው ነሽ? እኔ የተወለድኩት ክፍለ ሀገር ነው። ደቡብ ክልል ነው የተወለድኩት። ወደ ጌታ እኔ ሲመጣ በጣም ህፃን ነበርኩኝ። እግዚአብሔር ይባረክ እና ሲወለድ እኔ ከአማኝ ቤተሰብ ወይም አምኖ ከዳኑ ቤተሰቦች ሳይሆን እግዚአብሔርን ያውቃሉ ያኔ የወንጌል አማኞች አይደሉም። ቤተሰቦች ኦርቶዶክስ ናቸው። በህፃንነት እና እኔ ጌታን ሲቀበል ማንም ሳይመሰክረኝ ህፃን ሆኜ ነው ጌታን የተቀበልኩት። በአቅራቢያችን ቸርች ነበረ። በጣም ነበረ ዝማሬ ሲሰማ ነበረ። በሁለተኛ ዝማሬ ሁልጊዜ ዝማሬ ሲሰማና በዝማሬ እግዚአብሔርን በጣም በቃ ሐሴት አድርግ ነበረ። በዝማሬ ነበረ ወደ ጌታ የመጣሁት እና ጌታን የተቀበልኩት ማንም ሳይመሰክር ራሴ እግዚአብሔር ራሱ ያኔ በዝማሬ ነበረ የተገለጠኝ። አባቴ በጣም ቤተክርስቲያን ውስጥ በኦርቶዶክስ ቤተክርስቲያን ውስጥ ሰበካ የሚያስተምር ነበረ። እናቴም እንደዚያው አክራሪ፣ በጣም አስቸጋሪ ሁኔታ ውስጥ ነበርኩኝ። ጌታን ሲቀበል በጣም ያኔ ህፃን ሆኜ እሁድ ሲደርስ ቸርች ለመሄድ መስቀል አነሳለሁ። ቤት ሲሆን መስቀል አስራለሁ። ሁልጊዜ ብዙ መከራ ውስጥ ነበረ ጌታን የተቀበልኩት። ይገርማል። እና ወደ ጌታ ከመጣሽ ቤተሰቦችሽ በዚህ መንገድ እስከሚያውቁ ነው? አሁንስ ያውቃሉ እነሱ? ይገርማል። አባቴ ጌታን ሳይቀበልም ወይም አምኖ በጌታ ሳይድን ነበረ የሞተው። ያኔ ከዚህ ዓለም ህይወት ያኔ አለፈ። ግን የቀሩት እናቴና ወንድሜ ከኔ በኋላ ጌታን ተከትሎ መጥተዋል ማለት ነው። አሁን በጌታ ናቸው። እግዚአብሔር ይመስገን። አንዳንድ ጊዜ ያው ቤተሰቦቻችን ወደ ጌታ ሳይመጡ ሲሄዱ በጣም ነው የምናዝነው። ግን ያው እግዚአብሔር መልካም ነው። እግዚአብሔር በምድር ላይ ሰዎች እንዲናገሩ ወንጌል እንዲያወሩ እግዚአብሔር እድል ሰጥቷል። ያው የመስማት እንግዲህ የሰዎች ነው። በዚህ አጋጣሚ ሰዎች ጌታ ኢየሱስን የግል አዳኝ አድርጎ እንዲቀበሉ በዚህ ዓለም ላይ ካሉበት ወደ ጌታ ወይም ከዚች ዓለም እስከሚሰናበቱ ድረስ ያለውን ነገር በምድር ያለውን ነው የሚያዩት። ግን በመጨረሻ የሚባል አለ። እንደገና ጌታ ሲመጣ ከዚህ ዓለም ወደ ጌታ የምንሄድበት ወይም እኛ ወደ ጌታ ወይም ጌታ ወደኛ የሚመጣበት አለና እሺ ታዲያ ጌታን ካገኘሽ በኋላ ምን ያህል ጊዜ ቆይተሽ ነው ወይም ወደ አገልግሎት ገባሽ ወይስ እንደዚሁ የተደበቅሽ ቀጠልሽ ወይ እንዴት ነው?
ጌታን ካገኘው በኋላ እኔ መጀመሪያ የሚፈራው አባቴን ነበረ። በጣም ኃይለኛም ነበረ ወታደርም ስለነበረ እና እሱን ስለምፈራ እሁድ ቸርች ሲሄድ ደብቄ ነበረ። መስቀሉን አውጥቼ አንድ ዛፍ ስር አስቀምጬ ነው ቸርች የሚገባው። ከዛ ሲመጣ ደግሞ አርጌ ነው ወደ ቤት የሚመጣው እና ከዛም በኋላ በስራ አጋጣሚ አባታችን እኛን ጥሎ ወደ ሌላ ሀገር ነበር የሄደው። በአባቴ በስራ አጋጣሚ እኛን ጥሎ ወደ ሌላ ሀገር ሲሄድ ነፃነት አገኘው እንደ ልቤ ለማምለክ ማለት ነው። እናቴ ትቆጣለች። በእርግጥ ማርያም ጽዋት የሚባል አለ፣ ገብርኤል የሚባል አለ። ቤተክርስቲያን ገብርኤል በበራችን ነው ያለው እና በጣም ነው እናቴ የምትቆጣው። ግን ቢሆንም እናት ስለሆነች ብዙም አጫን እንዳባቴ አይደለም። ብዙ ነፃነት አገኘው። ከዛም ሳልቆይ ከ7 ወር በኋላ ተጠመቅኩኝ ድህነት ተምሬ። ከዛም ያኔ ቀጥታ ወደ አገልግሎት አይደለም የገባሁት። ቆይቼ ያለው አገልግሎት እስከሚገባ ድረስ ወደ 6-7 ዓመት ቆይቼ ያለው። እግዚአብሔር ይመስገን። ታዲያ አገልግሎት በምን ታገለጊ ነበር? እና አገልግሎት እኔ ሲጀምር ማገልገል በጣም ፈልጋለሁ፣ ግን በጣም ነው የምፈራው እና እግዚአብሔርን ቤት ውስጥ ሆኜ በመጸለይ በስጦታ የእግዚአብሔርን አገልጋዮችን በመቀበል ነበረ ማገለግለው። እሁድ ቸርች ሄጄ የሚቀመጠው እና አገልግሎት ሲጀመር አሁንም እግዚአብሔር ራሱ በህልም ነበረ እንደማገለግለው። ለኔ ለራሴ በህልም ነው የተገለጠው። ተከታታይ 3 ጊዜ ነበር የተገለጠው። ይሄንን ህልም ደግሞ እግዚአብሔር እውን ለማድረግ በሌላ ነብይም አገልጋይ ነሽ አለኝ። ታገለግያለሽ በዝማሬ አለኝ። ከዛ አላመንኩም በጣም ስለምፈራ ማለት ነው። እና እግዚአብሔርን እንዳገለግል ያለሁበት ቸርች አገልጋዮች ወንጌላውያን ለጉብኝት ሲመጡ እንዳገለግል ጠየቁኝ። እኔ በጣም የምፈራው ጸሎት ነበረ። እኔ ኳይር ውስጥ መጥቼ ካገለገልኩኝ ጸሎት ትሰጡኛላችሁ፣ ስለዚህ አልሄድም አልኩት። ይገርማል። በጣም ነበረ ጸሎት የምፈራው። ይሄን ያህል ፈሪ ነበርኩኝ። ምክንያቱም ከቤተሰብም ጸልዬ አላቅም ማለት ወይም ያው ቤተሰብ ስለማይጸልይ በጌታም አላቅም ነበረ። ግን ጌታን በጣም ነው የምወደው፣ በጣም ማገልገል እፈልጋለሁ። ግን ፍርሃት ነበረኝ። ስለዚህ ምንድነው ያሉኝ? አው አንቺ ሳትማሪ ወይም በደንብ ሳትከታተይ ጸሎት አንሰጥሽም፣ በዚህ ቃል እንገባለን አሉኝ። እምቢ አልኳቸው፣ ጸሎት ፈርቼ ማለት ነው። ከዛም በኋላ ቆይቼ አንድ ቀን ፕሮግራም ነበረ እኛ ጋር ቸርች መስከኞ፣ ሐሙስ እና እሁድ ፕሮግራም አለ ማታ ማታ። የመስከኞን ፕሮግራም እኔ ሲሄድ ትዝ ይለኛል የቤተክርስቲያናችን ሰብሳቢ ታረቀኝ ፓልተሳ ይባላል እና እጄን ይዞ እኔ የመጣሁት ጉባኤ ለመካፈል ነው። አንደኛውም የጌታ ፍቃድም ነበረ። የጌታ ፍቃድ ባለበት ደግሞ እግዚአብሔር ሰውንም ያስነሳል። እውነት ነው። አዎ እጄን ይዞ ናይ አለኝ። ተከተልኩት። ስለሚፈራም ስለ አለቃም ያኔ ቸርች ሰብሳቢም ስለሆነ ተከትዬ ሄድኩኝ። ሲሄድ አንድ ክላስ ውስጥ ቁጭ ብሎ ኳይር የሚያጠኑ ኳይር አሉ፣ አውቃቸዋለሁ። እነዛ ውስጥ ጨምሮ ወጣ። ፈርቼ በፍርሃት ገብቼ ቁጭ ነው ያልኩት። ከዛም ምን እንደሚሆን አላወቅኩም። በጣም እግዚአብሔርን ስለሚፈራ ከነሱ ጋር ተንበርክኬ ለመንኩኝ፣ ጸለይኩኝ። ከዛ በኋላ ቀጥታ ጥናት ጀመረ። ወደ ኋላ ቅሪ ነው ያሉን። ቀረው ጠየቁኝ። አዎ አገለግላለሁ አልኩኝ። ፍርሃቱ ሁሉም ከነሱ ጋር አብሬ ጸጋን በመካፈል ሄደ እና ከዛን ቀን ጀምሮ ወደ አገልግሎት ገባሁ። እግዚአብሔር ይመስገን። ታዲያ እንዴት ወደ ቤሩት መጣሽ? አሁን ያለነው በቤሩት ነው። አብረን አንድ ቸርች የምናመልከው እናገለግለውም ደግሞ ዛሬ በቤትሽ ነው ደግሞ ቀረጻ የምናደርገው። እንዴት ወደ ቤሩት መጣሽ? ያው ኢትዮጵያ ገብተሻል? አዎ አግብቻለሁ። ጌታ ይባረክ። በቤተክርስቲያን ነው? በቤተክርስቲያን አይደለም።
ቢሆንም በቤተክርስቲያን ውስጥ ያው አገልጋይ ሆነን አለ ካጠፉ የሚቀጡበት አለ። በዛ ቅጣት ተወስዶ 6 ወር ያህል ተሰጥቶ ያንን ገጠር ነበር የተጠመቅኩም። ባይዘዋይ ባገባሁት በባሌ ቤተክርስቲያን ውስጥ ነው። አባቴ ቤት ሆኜ መጠመቅ አልቻልኩም። እዛ ነበር የተጠመቅኩት። ትልቅ ሆንሽ በኋላ? አዎ ትልቅ ሆኜ ካገባሁ በኋላ ማለት ነው። እና ቤይሩት ሊመጣ የቻልኩት ያን በተለያየ አጋጣሚ ሰው ለተሻለ ህይወት ራሱን ለማሻሻል ሀገርን ቀይሮ ለመስራት ይፈልጋል። በዛው ተስማምቼ ቤይሩት መጣሁ። እንደመጣሁትም 2 ዓመት ሰርቼ እመለሳለሁ ብዬ ነበር የመጣሁት። ሰው ያስባል፣ እግዚአብሔር ይፈጽማል። እውነት ነው። ደግሞ እኛ የራሳችን መንገድ ነው የምንሄደው፣ እግዚአብሔር የራሱን መንገድ ነበር የሚመራው። ሲመጣ 2 ዓመት ብቻ ሰርቼ እመለሳለሁ ብዬ ነበር የመጣሁት። ሀሳብም እንደዛ ነበረ። እንደመጣሁትም እንደዛ አልሆነም። በጣም መጥፎ ከሚባሉ ቤት ውስጥ ነው መጥቼ የገባሁት። በጣም ስቃይ አሳለፍኩኝ ለ1 ዓመት ከ3 ወር ያህል። ከዛም በጣም አልቻልኩም። ብዙ ጊዜ አለቀስኩኝ። እግዚአብሔር ሆይ አልኩኝ። ብዙ ጊዜ ተቸገርኩኝ። ጨርሻለሁ እግዚአብሔር ሆይ ምን ሊሆን አልኩኝ። ብዙ መከራ ነበር የደረሰው። በዛ ምክንያት ማቃቸው ሰዎች እዚህ ወጥቶ ውጪ እንደዚህ ይሰሩ የነበሩ ልጆች አሉ። ብዙን ጊዜ እኔ ስልክም አላገኘውም፣ ስልክም አልተሰጠም። ከኢትዮጵያ የሚያመጣውም ስልክ ከእጄ ወስዳብኝ ነበረ ማዳም። እና በብዙ ስቃይ ውስጥ ሳሳልፍ እግዚአብሔር ደግሞ በሰው ቆሞ ነው ሰው የሚረዳው። ማቃቸው ጓደኞች እዛ ሀገር ቤት እኔን የሚያውቁኝ ነበሩ። ከዚህ ሁሉ እግዚአብሔር ይረዳሻል፣ ውጪ ወተሽ አንቺ ፈልገሽ አይደለም ተሸግረሽ ነው የምትወጪው፣ እግዚአብሔር ይረዳሻል አሉኝ። እኔ በዛን ሰዓት ወጥቼ እንደዚህ ነፃነት አግኝቼ ቤተክርስቲያን ውስጥ ቁጭ ብዬ እንደዚህ ወንጌል ሰብካለሁ የሚል ሀሳብ እንዳልኩሽ እግዚአብሔር ሲወድ ሰው ይሰጣል። እና በመጨረሻ በብዙ ትግል ስልክ አገኘሁ። 3-4 ቤት ነው የቀየርኩት። በነገራችን ላይ ቢሮ ሄዳለሁ፣ ቀይራለሁ። በጣም ያኔ አላወራም። ምትም አለ፣ ወንድ ራሱ ይመታል። በክፉ ሰዎች ቢሮም ራሱ ክፉ ሰዎች ናቸው በጣም። እና በመጨረሻ በብዙ ትግል ለመጨረሻ ቤት ስልክ እንዲገዛ ፈቀዱኝ። በዛ ስልክ ገብቼ ቲክቶክ ውስጥ አገኟቸው። የሀገሬ ልጆችን እዚህ ያሉትን አብሮ እንደውም የመጡ ነበሩ። ሁሉንም አገኟቸው። በቃ ስቃይን ሲያዩ ውጭ ያሉኝ። እንዴት እኔ በጣም ፈራለሁ እና እንዴት ነው መውጣት የሚቻለው? እንዴት ፈራው። ችግር የለም አሉኝ። ተባበሩኝ። በጌታ ፍቃድ ወጣው። ትንሳኤ ይሄ ያለፈው ትንሳኤ ፋሲካ አመቱ ነው። እኔ ከወጣሁት አመቱ ነው። ለፋሲካ በዓል ሳምንት ወይም 15 ቀን ሲቀር ነበረ። በረመዳኑ ቀን በእነሱ በረመዳኑ ቀን ነበረ ከቤት ወጥቼ የመጣሁት። ጌታ ስሙ የተባረከ ይሁን። ነፃ ወጣሁት። ግን አላቅም እንደዚህ ነፃነት እንደምኖር አላቅም፣ እንደማገለግልም አላቅም አሁንም። እና ብዙ እግዚአብሔር ስለረዳኝ ትንሳኤ በዓል ከእናንተ ጋር ቸርች መጥቼ ስታገለግሉ ጉባኤ በረከቱን ሲካፈል እንባዬ ሊቋረጥ አልቻለም። በሰዓቱ ከኔ ጋር ያሉ አሉ አይተዋል። አልቅሼ ሁሉንም አስለቀስኳቸው። በጣም ነው ያለቀስኩት። ሀዝኜ ሳይሆን ወይም ሰው ሞቶብኝ ሳይሆን ቸርች ስለገባው ነፃነት ስላገኘው። እኔ የሞት ፍርድ የተፈረደብኝ መሰለ፣ ግን በጣም ነበረ ደስ ያለኝ። ከዛን ጊዜ ጀምሮ 4-5 ወር እየተባለ ሰው በውስጡ ያለው ያኔ እግዚአብሔር ሲመራ፣ እግዚአብሔር ደግሞ በነገራችን ላይ ፓስተር እግዚአብሔር የፍቃድ አምላክ ነው። እግዚአብሔር አንቺ ከፈለግሽው ይፈልጋል። ምንድነው ያለው? ፈልጉ ታገኛላችሁ፣ አንኳኩ ከፈትላችኋል ነው ያለው። ስለዚህ እኔ ፈልጌ ደጁ መጥቻለሁ። ፍቃደኛ ነኝ ላገለግለው። ሌላ ቦታ መሄድ አልፈልግም። ቸርች ነው የምመጣው። በሰዓቱ ከእናንተ ጋር ተገናኘው። እግዚአብሔር ደግሞ በጣም የምወዳችሁ እናንተን ሰጠኝ።
እናንተም በውስጥ ያለውን ፍላጎትን ለእግዚአብሔር ያለኝ ቦታ አይታችሁ ተቀበላችሁ። ያን እሱን እናንተም ታውቃላችሁ። እግዚአብሔር ይመስገን። እሺ አንቺ ወደ ቤይሩት ስትመጪ እንግዲህ ባለ ትዳር ነሽ፣ ልጆችም አሉሽ። መጀመሪያው እንደማንኛውም ሰው ወደዚህ ለኑሮ ለማስተካከል እንደሆነ ነው። ስትመጪ ጌታ ተናግሮሽ ነበር? አዎ ሲመጣ ጌታ ይናገረኝ ነበር። በትልቅ ጉባኤ ነበር ሲናገረኝ የነበረው። ለራሴም ስጸልይ እግዚአብሔር ሲናገር ነበረ። እዚህ አትኖርም፣ እግዚአብሔር በትልቅ ቦታ ብዙ 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 ነው ፓስተር እግዚአብሔር የተናገረው። ሲዘገይብን ነው ማይመስለን እንጂ እግዚአብሔር በጊዜው ያለው ነገር ሁሉ ይፈጽማል። እሱ ታማኝ አምላክ ነው። እኔ በትልቅ ጉባኤ አንቺ የአባትሽ መርገም ባንቺ ይሰበራል ነው የሚለኝ እግዚአብሔር። አንቺ በዚህ ከተማ አትኖሪም፣ በዚህ አትኖሪም፣ መኖሪያሽ እዚህ አይደለም፣ በትልቅ ከተማ እግዚአብሔር ከዚህ ሀገር ያወጣል ስል እኔ ደግሞ እውነት ለመናገር በሳቱ አልተማርኩም፣ ወይም የሚወስደኝ ዘመድ የለም። የት ሊሄድ ነው? እግዚአብሔርም ይዋሻል እንደብያለሁ። በሳቱ ማለት ሁኔታው አይመስልም። የት ሊሄድ ነው አልኩት፣ ሁኔታው ስለማይመስል ማለት ነው። ግን እግዚአብሔር እኔ ምንድነው ያልኩት አረብ ሀገር መጣለሁ የሚል ሐሳብም ግምትም የለኝም። እግዚአብሔር ሰው በጣም ይሄ ህይወት ውጣ ውረድ አለው። አንድ ከፍታ አለ፣ አንድ ዝቅታ አለ እና በሀገሬ ሲኖር ወደ ውጭ ሀገር ወደ አረብ ሀገር መጥቼ እሰራለሁ የሚል ግምትም የለም፣ ሰውም አይገምትም ነበር። በጣም ጥሩ ሁኔታ ነበረ የምኖርበት ህይወት እና በሰዓቱ ሲናገር እኔ አላሰብኩም። ግን ለካ እግዚአብሔር ሁሉንም ነገር ሲሰራ ለበጎ ነው። በእኛ ላይ የሚደርስ ሁሉም እግዚአብሔር ሳይቅ የሚሆን ነገር የለም። ምናልባት እግዚአብሔር አሁን ስደት ያመጣኝ ሊያስተምረኝ፣ ህይወት ሊገልጥልኝ፣ መንገድ ሊያሳየኝ፣ የተናገረውን ታምራት በእኔ ህይወት ሊፈጽም ሊሆን ይችላል። እግዚአብሔር የለየኝ ከዘር ከሐረግ ተለይተ አብርሃምን ውጣ ስል እግዚአብሔር ክብሩን ሊገልጥለት እንጂ ሊያዋርደው አይደለም። እና አልገባኝም ነበር በሰዓቱ። አዎ ተናግሮኝ ነበር ጌታ። እግዚአብሔር ይመስገን። ኦኬ አንቺ ከእንግዲህ ከአለቃሽ ወይ ከመዳምሽ ቤት ከስራ ቦታ ስትወጪ ሰዎች ሲያስቸግሩሽ ከነበርሽበት ቦታ ስትወጪ እኔ እንደ በቤይሩት ባለንበት ሁለት ነገሮች እንዳሉ አውቃለሁ፣ ወይም እንደዛ እስካሁን አያለሁ። ስለዚህ ምንድነው በዛ ውስጥ አንዱ መጥፎ አንዱ ጥሩ ያገኛሉ። አንቺን እንግዲህ እንደ አጋጣሚም ወይም እንደምታውቂያቸው ነው ከጥሩ እህቶች ጋር ወይም ከጥሩ ወገኖች ጋር ስለተገናኘሽ ወደ ቸርች መምጣት ችለሻል። ደስ ብሎናል፣ ደስ ብሎኛል። አሁን ላይ ባለሽው ነገር ላይ ደስ ብሎኛል። ኦኬ ምን ብለሽ ትመክራለሽ? ለምሳሌ በውጪ ሰዎች ሲወጡ ምንድነው የምትያቸው? ይሄ ፓስተር ደስ የሚል ጥያቄ ነው። በጣም ደስ ብሎኛል ይሄንን ጥያቄ ስለጠየቅሽ። ብዙ ጊዜ ነበር በእኛ ቋንቋም ማወራው በወላይትኛ እመክራለሁ። በተሻለኝ መጠን ሁሉ ልመክር ፈልጋለሁ ይሄንን ማለት ነው። ምክንያቱም እኛ አብሶ ወላይታ ልጆች በጣም በእግዚአብሔር ቤት ያደግን ብዙዎቻችን ኦርቶዶክስም ይሁን ሐዋርያትም ይሁን ካቶሊክም ይሁን ፕሮቴስታንት እምነቱም ይሁን ማንኛውም ለእግዚአብሔር ፈርሃ እግዚአብሔር ያላቸውና ማንኛውም መጽሐፍ ቅዱስ አዲስ ኪዳን በኪሱ በቦርሳዋ ወይም በኪሱ የሌለ ሰው የለም። ሁላችንም እግዚአብሔርን የምንጸልይ እግዚአብሔርን የምንፈራ ለእግዚአብሔር የሚገዛ ልጆች ነን። አሁን እኔ ወደዚህ መጥቼ የማየው ነገር በጣም ልብ የሚነካ ነው። ብዙዎች እግዚአብሔር የሚጸልዩ እንዳሉ፣ ብዙዎች ደግሞ እየጠፉ ያሉ አሉ። ይሄ የእውነት ፓስተር ለኔ ቁስል ነበረ፣ ጥያቄ ነበረ። አንዳንዴ በጣም ነው የምናደደው። ምክንያቱም አንድ ሰው እኔ ብያለሁ ቅድም ስናገር የፍቃድ አምላክ ነው አምላክ እግዚአብሔር። እኔ ብዙ አጋጥሞኛል። የመጣውትም ያመጡኝም ከማዳም ቤት ያወጡኝም ልጆች አገልጋይ ናቸው፣ ጌታን የሚያውቁ ናቸው። ከዛ በአንድ ምክንያት አገልጋይ ካልሆኑትም ጋር ሄጄ ተቀላቅያለሁ።
ሳያቸው ሁኔታቸውን ሁሉም ነገር ሳያቸው ለእግዚአብሔር የሚመቹና ለክብሩ ማይሆኑ ናቸው። ስለዚህ ጥዬ ወጣሁ። አንቺም የሚታውቁ ታሪክ ነው ይሄ። እና ሳምንት ይቅርና 3 ቀን አልቆየሁም በዛ ቤት 3 ቀን እራሱ አልቆየሁም። ምክንያቱም ደስታ አልሰጠኝም፣ ፍቃደኛ አይደሉም ለዛ ህይወት። እኔ ከመድረክ ነው ወርጄ የመጣሁት፣ ተጸልዮልኝ እግዚአብሔር በፊት ይቅደም ተብዬ ነበር የመጣሁት። አሁን እዛ መሃል እኔ አይነካኝም፣ እኔ እግዚአብሔርን የራሴን አመልካለሁ፣ በዚህ መሃል ሊገባ አልችልም ብዬ ቁጭ ብል ቀስ እያለ ሊደክም ይችላለሁ። እግዚአብሔር ቃል ሲናገር ብርሃን ከጨለማ ጋር ምን ግንኙነት አለው? በስራችን ነው የምንተዋወቀው። ስለዚህ ይሄንን እያዩ ከነሱ ጋር መቀጠል አልችልም። ስለዚህ ጥያቸው ወጣው። ይሄ አሁን ቤሩት በሊባኖን ወላይታ ልጆች ብቻ ሳይሆን ብዙዎች እየጠፉ ነው እና በጣም ልብን የሚነካ እውነት የሚያሳዝን ታሪክ ነው። ታሪክ ሳይሆን እየሆነ ያለ እና በጣም ይህንን ጥያቄ ስታነሺ ልቤ ይነካል። የምናገረው ቃላቶች እያጡኝ ነው። በጣም ስላሳዘነኝ ብዙ ነገር ስለምንጎዳ ስለሚያሳዝን እግዚአብሔር በእኛ ምክንያት ቁጣ በሀገራችን ላይ ሲያመጣ እና እግዚአብሔር የፍቃድ አምላክ ነው ኢንሻአላህ። ስለዚህ ቢቻላቸው ከአማኞች ወይም ከክርስቲያኖች ጋር እንዲሆኑ ብለሽ ትመክራለሽ? አዎ አንድ አሁን ለምሳሌ ውጪ ወጥተን ከጠፋን እጃታ ቤት የሚባል አለ። መቼም ማዳም ቤት ቁጭ ብለን አንሰራም። ተደራጅተን 10 ሆነንም 5 ሆነንም 3 2 ሆነንም እንደ አቅማችን ቤት እንይዛለን እና አጋጣሚው ራሱ ጠፍቼ ከማዳም ቤት ማንም ሳይኖርም ጠፍቼ ቢመጣ እንኳን የሚጠጋቸው ሰዎች ምን አይነት ሰዎች ናቸው ማወቅ አለብኝ። ወደ እግዚአብሔር ቤት የሚያመጡ ናቸው? ወደ እውነት መንገድ የሚመሩ ናቸው ወይስ ወደ ጥፋት? እሱን ማወቅ አለብኝ። እግዚአብሔር የፍቃድ አምላክ ነው። እግዚአብሔር ስትመለሽ የሚመለስ አምላክ ነው። ፍቃድሽን ይጠይቃል፣ ይጠብቃል። በብዙ ነገር እየቀጣም ቢሆን ፍቃድሽን ይጠይቃል። ስለዚህ ምሕረት ስላበዛን ብለን ዝም ብለን መሄድ የለብንም። ከሚጠፉት ጋር መጥፋት የለብንም። ስለዚህ ምንድነው ከነሱ ጋር ግንኙነት ባናረግ፣ ወደ እግዚአብሔር ቤት የሚወስዱት አሉ፣ የሚጸልዩ አሉ፣ ጥፋት የሚያጠፉ እንዳሉ ሁሉ በእግዚአብሔር ፊት በትክክል የሚያለቅሱ ለሀገር ተርፎ ለዓለም የሚጸልዩ በቅድስና የሚመላለሱ ብዙ የሚቆጡ የሚያስተምሩ ሰው ሁኑ የሚሉ ብዙ አሉ። አሁን በጣም የሚገርመው ቤሩት ውስጥ በጣም ደስ ይላል። እውነት አሁን እንደ ኢትዮጵያ እኮ ነው የምንኖረው። ነፃነት አለ። ለጥፋትም ነፃነት እንዳለ ለማምለክም ነፃነት አለ። በየቦታው ነው ቸርች ያለው። አሁን ዳውራ ብቲ ስንት ቸርች አለ ተቆጥሮ አያልቅም። ነባ ብቲ አሸረፍዬ ብቲ ሌሎች ቦታ ሁሉ ቸርች አሉ። ግን ቸርች ቢመጡ ከማይመጡ ጋር ባይቀመጡ ራሳቸውን ቢለዩ አንተ የክብር ዕቃ ነህ እግዚአብሔር ነው አይደል? ለእግዚአብሔር ራሳቸውን ቢለዩ እህቶቼ ከዚህ ሁሉ ቢለዩ እላለሁ። በእውነት ይሄንን ድምጽ የሚሰሙ ካሉ ቤሩት ሊባኖን ውስጥ ያሉ ልጆች እህቶቼ ይሄንን እመክራቸዋለሁ። ወደ እግዚአብሔር ቤት ኑ። ከማይመች ሁኔታ ተለዩ። ከማይመች ጓደኛ ለጓደኛ ብላችሁ እግዚአብሔርን አትተው ነው። ኦኬ፣ ጌታ ይባርክሽ። መልእክቱን ስላስተላለፍሽ በጣም ደስ ብሎኛል። እንግዲህ አገልጋይ በመሆንሽ መጠን መጀመሪያ ወደ አገልግሎት እንዴት ገባሽ? እንግዲህ በክርስቶስ የብርሃን ልጆች ቤተክርስቲያን እንዱን የገባሽው ወደ አገልግሎት ወይስ እንዴት ነው? መጀመሪያ እንደመጣሁት ቤተክርስቲያን ውስጥ ያን እግዚአብሔር ይናገራል በመንፈስ ቅዱስ። ይሄንን ጥቅስ ብል ደስ ይለኛል። ማርያም ወደ ኤልሳቤጥ ስትመጣ በወዷ ውስጥ ያለው ጽንሱ ዘለለ ይላል፣ መሰከረ ይላል። ስለዚህ እኔ ሲመጣ እናንተም ተቀበላችሁኝ፣ ማገልገል ፈልጋለሁ በዚህ ቤተክርስቲያን እኔ አገልጋይ ነበርኩኝ አልኳችሁ፣ አያችሁኝ እና መማር አለብሽ። ምንም እንኳን ብታገለጊ ዝም ብሎ ማገልገል የለበትም፣ መማር አለብሽ። አገልግሎት እናስተምራለን በኦንላይን። ማዳም ቤት እያለሁ እየሰራው በኦንላይን እማር ነበረ ለ6 ወር። ከዛ በኋላ ከመማሩ እህቶቼ ጋር ተመረቅን።
ከተመረቅን በኋላ ነው አገልግሎት እድል የተሰጠኝ። አዎ እግዚአብሔር ይመስገን። እሺ በአገልግሎት ላይ እስቲ ደስ የማለት ወይም ያሳቀሽ ነገር ያስደነገጠሽ ነገር ይቅደም ወይስ ያሳቀሽ ነገር? አገልግለሽ ኮረሽ ካገለገልሽ በኋላ ምንድነው የገጠመሽ? አትፍሪ ችግር የለም በኋላ ካገኙኝ ብለሽ ነው። በአገልግሎት ላይ ያሳቀኝ ነገር ወይም የገጠመኝ ነገር ፍርሃት ልበለው ወይም በቃ እኔ እንጃ ልንገርሽ። እና አገልግሎት ኢትዮጵያ ሳገለግል ከብዙ ኳይሮች ጋር ሆኜ ሳገለግል ነበረ። አሁን ለብቻዬ ሆኜ መድረክ ሲወጣ ብዙ ሚዲያዎች ላይቮች ይከፈታሉ። እዚህ ጋር ቲክቶክ፣ እዚህ ጋር ፌስቡክ፣ ብዙ ካሜራዎች ይገጠማሉ። በዚህ በጣም ፈርቻለሁ። በጣም ፈርቼ ነበረ ለአገልግሎት ሲወጣ እና ቢሆንም የመንፈስ ቅዱስ አግዞኝ ይጨነው። እንግዲህ ያገለገልሽ መድረክ ላይ እንትን የገጠመሻል እንደዚህ ወይም ስታይ መድረክ ላይ ሆነሽ እንግዲህ መቼም መድረክ ላይ ያለው ሰው ጉባኤውን ያያል፣ ጉባኤውም ደግሞ መድረኩ ላይ ያለውን ሰው ያያል። ስለዚህ በዛ ከሰዎች ወይም እይታ ታየሽበት ነገር የሚያስቆጣሽ ወይም እንደገና ደግሞ እዛ ቆመሽ ያሳቀሽ ነገር? እንደዚህ የገጠመኝ የለም፣ የሚያስቆጣኝም የለም። ሰዎች እኔ የሚያስቆጣኝ ሁሉ ጊዜ ቸርች ከመጡ ተንበርክኮ ቢጸልዩ ግረፊ ነው የሚሉኝ። እውነት ለመናገር ቸርች ከመጡ ቁጭ ብሎ ጎን ለጎን ሲያወሩ ሲረማመዱም እሱ ደስ አይለኝም። ተናግሬም አውቃለሁ ታውቂያለሽ፣ መድረክ ላይ ሆኜ እሱ ጎን ነው የሚያስቆጣኝ። ኦኬ እሺ። ውቤ ጌታን በጣም ትወዳለች? ያው የሺ ምን ነው በሺ ስለምን ነው ውቤ የሚልም የቤት ስም ነው። ብዙዎቹ ውቤ ያው እኛም በቸርች ውቤ ስለምንልሽ ነው። የሸዋ ሐረግ ትክክለኛ የመታወቂያ ጌታን ትወዳለች። ያለ ጌታ ህይወት አለ እንዴ? እሱ ነው ህይወት፣ እሱ ነው እቺ ነፍስ። እሱ ጌታን በጣም ነው ቃላት አይገልጹም። እንዴት ሊገልጸው? በጣም ነው የምወደው። በጣም እንዴት ልግለጽ? ያለ እሱ ህይወት የለም። ህይወት ማለት እሱ ነው። እኔ ማለት እሱ ነኝ። የተንፍሰው ይሄ እስትንፋሴ የሱ ነው። በጣም ከጌታ በነገርሽ በጣም ወጥወጀል በጣም ወጥቷለሁ። በጣም እንዴት መግለጽ አልችልም። ያለ ጌታ መኖር አልችልም። እስትንፋሴ ነው፣ ህይወቴ ነው። በጣም ነው የምወደው ጌታ። አንቺ ኢትዮጵያም አገልግሎት እያገለገልሽ ወደዚህ መተሻል። አገልግሎት ከኢትዮጵያ እንግዲህ በአገራችን ነው። በኳየር ነበር ስታገለግይ ነበር። አሁን በዚህ ደግሞ በፕሮግራም በመምራት በዳቁነት ታገለግያለሽ። እንዴት ነው አገልግሎት? በአገር ነው ወይስ በምድረ በዳ ወይም በቤሩት ልበል? ያው ምድረ በዳ ምንለው ከሀገራችን ወጣ ስላለ ነውና ወገን አጠገባችን ቤተሰብ ስለሌለ ነው። ቤሩት ቅድም እንዳልሽው ነፃነት ያለበት ሀገር ነው። ለጥፋትም ለመልካም ነገርም ጥሩ ነው። አሁን እንደውም በጣም ነፃነቱ በስቷል። ስለዚህ የቱ ጋር ነው አገልግሎት በደንብ ጌታ ሊያሸተው ይችላል ብለሽ የምትይው? በስደት ነው ወይስ በአገር ቤት ነው ሰው ከጌታ ጋር በደንብ ቀርቦ ሊያገለግል ይችላል የምትይው? ጌታ የሌለበት ኢየሱስ ክርስቶስ የሌለበት ስፍራ የለም። እሱ በስፍራ ሁሉ ላይ አለ ይላል ቃል። ግን አገር ቤት በብዙ ነገር ትያዣለሽ። በልጆች ልጅ ከወለድሽ በጎረቤት በምንም በቃ በሁኔታ በኑሮ ትያዣለሽ። ብዙ ራስሽን አትሰጪም። እንደዛ ሲልሽ የማይሰጡ በራሳቸውን ሰጥቶ ህይወታቸውን ሰጥቶ የሚያገለግሉም አሉ። ግን ለእናቶች እናት ሆኖ ሲያገለግሉ ብዙ ዋጋም ያስከፍላል። እዚህም ዋጋ አያስከፍልም ማለት አይደለም፣ አታስቢም ማለት አይደለም። ነፃነት አለ ስላልኩ ነፃነት አለ ማለት አይደለም። ግን እኔ እንደ ራሴ እንደ እኔ ኢትዮጵያ ሳገለግል አገለግላለሁ፣ ጌታ ይባረክ። ግን እኔ እውነት እግዚአብሔር የተገለጠልኝ አላቅም። ወደ ምድረ በዳም እወስዳታለሁ፣ ከልቤም ለልቧ እናገራለሁ።
ብሏልና እኔ እንጃ እግዚአብሔር እኔ በዚህ ምድረ በዳ ሊያስተምረኝም ልናገረኝም እውነት ራሱንም ሊገልጥልኝ እውነት እግዚአብሔር አምላክ እንደሆነ እውነት እንድወደው እንዳገለግለው ዘመንን ሁሉ እንድሰጠው እንደገና እንድወደው ያደረገኝ ምድረ በዳ ነው። በጣም በዚህ እንደኔ አሁን ብዙ ነፃነት ብዙዎችን ይዞ እንደጠፋ እኔ ደግሞ እግዚአብሔር ጋር መጣበቅ ሆኗል። ብዙ እግዚአብሔርን እንድቀርበው እንድረዳው እንዳውቀው ነው የሆነው እና እንደዚህ ምድረ በዳ ማገልገል አይቻልም አይሆንም የሚሉት የስንፍና ቃል ብል ስንፍና አይሆንብኝም እና በምድረ በዳም እግዚአብሔር ይገለገላል በደንብ አድርጎ እግዚአብሔር በደንብ ተደርጎ ይገለገላል። እግዚአብሔር ክብሩን እኮ በእኛ ላይ እየገለጠ ነው፣ በልጆቹ ላይ እየገለጠ ነው። እውነት እንደውም ከሀገር ቤት ለእኔ እንደኔ እኔ ይሻለኛል እዚህ። እግዚአብሔር ይመስገን። አንድ ጊዜ አንድ አገልጋይ በስብከት መሀል ምሳሌ ሲሰጥ የሰማሁት ምንድነው በፊት ከሀገር ውጭ ነበር የሚኖረው እና ያ ሰው አገልግሎት ከሆነ ጎበዝ ከሆንክ በስደት ሀገር ነው ማገልገል ያለብህ። ምክንያቱም ብዙ አይነት ነገሮች የሚገኙ ነገር ስለሌለ በምድረ በዳ ያው ለምሳሌ ከውጭ ስትኖሪ የቤት ኪራይ ይኖራል፣ ያው ኢትዮጵያም ቢኖር እዚህ ደግሞ እንደዛ እንደ ሀገር ቤት አይደለም። እዚህ ማንም የለም፣ አንቺ ራስሽ ነሽ ወይም የምትሰሪበት ቦታ ወይም እንደገና ደግሞ ራስሽን ችለሽ ነው። ስለዚህ ለዛ ለአገልግሎት የሚከፈል ነገሮች ይኖራሉ እና ጎበዝ ከሆናችሁ እዚህ ነው ብሎ ሲናገር ነበርና ምንድነው ሌላው ልጠይቅሽ የምፈልገው የሺ ያው ስለለመደብኝ ነው። በእርግጥ በአንቺ ህይወት ላይ እኔ በግል ያየሁት አለ፣ እንደ ቤተክርስቲያን ደግሞ መሪዎችም ያዩ አሉ። ቤተክርስቲያን ውስጥ ያለው ህዝብም ወይም ጉባኤ ወይም እንደገና አማኞች ህብረቱ ያየነው አለ በአንቺ ላይ መለወጥ። እንደገና ደግሞ መንፈሳዊ ነገርሽ ላይ አየን፣ ለጌታ ያለሽ ጥማት አየን። ከዛ የተነሳ ነው ወደ አገልግሎት አንቺ ውስጥ ያለው ነገር ስላየን ኦኬ ታስፈልጋለች ለአካሉ ለቤተክርስቲያን በሚል እና ይሄ ጥማት ደግሞ እንዲጨምር እንዲቀጥል እንላለን። ያው ብዙዎች አብረን እንቀጥላለን፣ አብረን እንሄዳለን። የሆነ ቦታ ላይ ግን የሆነ ቦታ ላይ ሲደርሱ ስታክ ይቆማሉ ወይም የራሳቸውን መንገድ ይቀይሳሉ። በቤሩት ላይ አገልግሎት በጣም ይመቻል አይደለም? በጣም ይመቻል። እንደዛው ደግሞ ሁሉም ነገር አለ። ስለዚህ በዚሁ እንድትቀጥል ይላለሁ። አሜን። አንቺ ላይ ያየነው ነገር አለ። ሌላው እንዳልኩኝ ቅድም እንደዚህ አሁን ለምሳሌ ወደ መጀመሪያው ስንመለስ አንቺ አባትሽን ጌታን ተቀብለሽ እሳቸው ቤተክርስቲያን ስትሄጂ መስቀል አፈር ስር እየደበቅሽ እንጨትን ስር ቤት ስትመጪ ደግሞ መስቀሉን አድርገሽ ነው። ለምሳሌ በዛ ነገር ተጸጽተሻል? ለምን አላሳየውም ወይም ወዲያው ጌታ እንደተቀበልኩኝ አልገለጥኩም አልተናገርኩም አላልሽም? በሰዓቱ እንደዛ የሚልበት ሁኔታ ላይ አይደለም። ካለፈ በኋላ እኔ የተጸጸትኩት ያለቀስኩት እንባ አባቴ ስላረፈ አይደለም፣ ከዚህ ዓለም ስለሄደ አይደለም። እኔ የተጸጸትኩት በጣም የተሰማኝ አባቴ ጌታን ሳይቀበል በመሞቱ ነው። በጣም ማለት ነው። ከዛም በኋላ በጣም ነበር የተሰማኝ። እንደውም አንድ ቃል ቢመሰክር ለእግዚአብሔር እሱ አባቴ አይሰማም አቃሉ ብዙዎች መስክሮለታል፣ ብዙ ነገር ያሾፋል በጣም ማለት ነው። ግን ቢያንስ የበኩሌን ተናግሬ ቢሆን የሚል ጸጸት አለኝ። እናቴን እንኳን እኔ አልመሰከርኳትም። እራሷ ጌታን እኔ ሲጸልይ እግዚአብሔር ወርሳለሁ ቤተሰቦችሽን አለ። እናቴ በጣም አክራሪ ነበረች ከአባቴ በላይ እግዚአብሔርን እሷ ስትቀበል። አሁን እናቴ ብታርፍ ነገ ከዚህ ዓለም ብትለየን እንደ አባቴ አላዝንም፣ ምክንያቱም ጌታን ስለተቀበለች። እሱ ነው ለአባቴ ያልተናገርኩት ያልመሰከርኩት፣ እሱ ነው የሚቆጨኝ። በሰዓቱ ሕፃን ነበርኩኝ፣ ፈራዋለሁ፣ በጣም ይፈራል እሱ ወታደርም ስለሆነ። ግን አንዳንዴ የሚቆጨኝ ይችን አንድ ቃል እንኳን ብናገር ወንጌል ቢመሰክርለት እሱ ነው የሚቆጨኝ። እና እንዳንቺ አሁን ለምሳሌ ተደብቆ ጌታን ተቀብሎ በድብቅ ውስጥ ላሉ ሰዎች ምን አሰባለሽ? ካሜራውን እያየሽ መልእክት ንገሪያቸው። እንደኔ አሁን ጌታን ተቀብሎ
መመስከር ያልቻሉ ካሉ እኔ የምላቸው ነገር ቢኖር በጣም ያስፈራል። ሁኔታው የሚያስፈራ ነው። ግን ሁሉን የሚያስጨንቅ የሚያስችል መንፈስ ቅዱስ እግዚአብሔር ከእናንተ ጋር ስለሆነ ምንም አይነት ስቃይ ምንም አይነት እንኳን መከራ ቢደርስ እንደ ሙሉ ደስታ ቁጠሩት እንደተባለው ወንጌልን መስክሩ፣ አትገደቡ። እኔ አሁን እንደሚጸጸት ነገ እናንተም እንዳትጸጸቱ ኢየሱስ ጌታ ነው በሉት። ተቀበል እግዚአብሔርን በሉት። ባገኛችሁት ሁሉ አጋጣሚ ያለ ጊዜም በጊዜም እግዚአብሔርን ወንጌልን ስበኩ እላችኋለሁ። እንዳትፈሩ። እሺ ጌታ ይባርክሽ። የመጨረሻው ልል የምፈልገው ከዚህ በኋላ እንግዲህ ውቤ ቅድም እንዳልኩኝ ከዚህ በኋላ ወንጌል በመስራት ያው በማገልገል እንደምትቆይ ተስፋ አደርጋለሁ። ግን ምን ያህል ጊዜ ቆያለሁ ቢሮት ላይ ያለሽ ወንጌል በመስራት ወይስ በዚህ በደንብ ወንጌልን ተናግሬ እንደማንኛውም ሰው በደንብ ጊዜን በደንብ ሰጥቼ ብለሽ ታስቢያለሽ ወይስ አገልግሎትሽ እዚህ ብቻ የሚያበቃ ነው? ቅድም አንድ ነገር ብለሻል። ሌላ ትዳር ውስጥ ሲገቡ አንቺ ቻርሽ ብዙዎች እኔ ድሮ አገልጋይ ነበርኩኝ ካገባው በኋላ ልጆች መጡ ከዛ ተውኩኝ ኳየር ነበርኩኝ ይላሉ። እና አሁንስ አንቺ ከዚህ ከቢሮ ስቴጅ አገልግሎት እንዴት ነው? ወይስ ጌታ እስከመጣ ነው ወደ ጌታ እስከምትሄጂ ነው? ጥሩ ጥያቄ ነው ፓስተር ተባረኪ። ወንጌል ኢየሱስ ጋር ያለኝ ፍቅር ተጣብቄያለሁ ብዬሻለሁ። የሚለቀኝ አይደለም። እኔ ሱሴ ነው። እሱን ትቼ ሰው ምግብ በየጊዜው ይበላል፣ ውሃ ሲጠማው ይጠጣል። እንደዛው ነው። እኔ እሱን ትቼ ምኖር አይመስለኝም። ትቼ ለአንድ ደቂቃ ማውራት ደሜ ውስጥ ፍቅሩ ገብቶ ማውራት ስለሱ ዝም ማለት አልችልም። እና እዚህ የምትቆዩ ጊዜ ያልሹን እኔ አልኩሽ 2 ዓመት ሰርቼ እመለሳለሁ ብዬ ነበር የመጣሁት። የእግዚአብሔር ፍቃድ ነው እስከዚህ ሰዓት የቆየሁት። አሁንም የወሰንኩት ነገር የለም። እዛውም ቢሄድ ወንጌልን ላለመናገር አልችልም። እዚህም ቢቆይ ወንጌልን ኢየሱስን ልደብቀው ዝም ብዬ ሊቀመጥ አልችልም። ወደ እሱ እስከሚሄድ ድረስ እሱ የሰጣትን ነፍሱን እስከሚወስድ ድረስ ወንጌልን ኢየሱስን እመሰክራለሁ። ደግሞ እንደሚደግፈኝም እንደሚያስቆመኝም አውቃለሁ። እኛ ለቅዱሳን ያለው ፈተና ብዙ ነው ቢሆንም ትናንት አሻግሮ ያመጣ እስከ ዛሬ ድረስ ያቆየ በቅድስናችን ሳይሆን በምህረቱ ያመጣን እግዚአብሔር ነገም እሱ እንዳለ አምኜ አልፈራም። ወንጌልን ለመናገር ወደኋላ አልልም። ኦኬ እሺ፣ እግዚአብሔር ይባርክሽ። እንግዲህ ከዚህ በኋላ ቤተሰቦች ወይም በዚህ የምትከታተሉ ከእህታችን የሺ ጋር በተለያየ መንገድ እንገናኛለን። በመጽሐፍ ቅዱስ ጥናት በማድረግ እንደገና የቀረ የህይወት ታሪኳና ያለፈችባቸው ነገሮች ሌላ ጊዜ በደንብ ይዛ ትቀርባለች። ነገር ግን አሁን አንድ መልእክት ደግሞ ድጋሚ እንድታስተላልፊ ጠይቅሻለሁ። አጠር አድርገሽ በወላይትኛ ቀደም አንድ ነገር በሻው ሁልጊዜኛ በቤተክርስቲያንም እናወራው ነገርም እንጸልይበት ነው። አብዛኛው ወደ ደቡብ ያሉ ወገኖቻችን በጌታ ያሉ ናቸው። ሌሎችም አካባቢ ያሉትም ቢሆን ግን አብዛኛው ወደ ደቡብ ውስጥ ያሉ በጌታ ቸርች ውስጥ ያሉ ኳየር እንደነበሩ በብዙ ቸርች ውስጥ የሚሳተፉ አባቶቻቸው እናቶቻቸው አገልጋዮች የነበሩ ናቸው። እዚህ ሲመጡ የመጀመሪያ የሚጠቁት እነሱ ናቸው። የመጀመሪያ የሚሸወዱት እነሱ ናቸው። ጠላት እዛ በልጅነት የነበራቸውን ነገር አሁን ላይ ይበቀላል። በቤተሰብም የነበረው መንፈሳዊ ነገር አብዛኞቻቸው ቤተሰቦቻቸው ጸላይ አገልጋዮች አሁንም ሆኖ እዚህ ያሉት ደግሞ ያልሆነ ቦታ ያልሆነ የት ውስጥ የገቡ አሉ። ያው ስለምናቅ ለነሱ ምንድነው ባጭሩ በወላይትኛ እንድታስተላልፍ ፈልጋለሁ። ኢንሻአላህ። አመሰግናለሁ ፓስተር። ጦሳን አንጀቲቴ ሀጋ ቋንቋ ወላይተቷ ሲያ ኡባይካ ቢዮጋ ጦሳፔ ሀራ ሂዶታይ ኑዮ ወላይተሲ ባ ስለዚህ ጦሳ ኮሲሚቴ ጦሳ አግዲ ቢዳጌቲ ጦሳ ናቅዳጌቲ ዚኖ መድረክ ያපይዳጌቲ ሀቺ ቀሲ ሀጋን አለሜ ወይኮ ጓደኘ ወይኮ ሙሴ ወይኮ ኡሸ ወይኮ ደሚዶ ብራይ እንተና ጭሚዲ ሃታይ ሚቺ ድሚዮ ጋዳን ጭሚዲ ሙኪዶጌቲ ደይኮ ኢካን ወላይተሲ ሂዶታይ ኢየሱስ አጣላ ጊዲዮጋ እንተታ ኢካ ጉጀዳ ኦዳይስ እስሚቴ በየቦታን ደዮሳን ቸርች ዴስ ቸርች ያቆይቴ ጦሳ ወስቴ ኑዮ ሂዶታይ ጦሳ ጣላ ያገይስ አንጀቲቴ izgidi sido gisho galatais
እሺ የተባረከሽ አብረን ስለነበረን ጊዜ ግን የመጨረሻ ጠይቄሽ የምንለያይበት በቤተክርስቲያን እንግዲህ አሁን አብረን ባለንበት ቸርች ውስጥ ብዙ ጊዜ በህብረት ከፕሮግራም በኋላ በተለያየ አንዳንድ ጊዜ በፕሮግራሞች እናሳልፋለን ማለት ማዕድ በመቁረስ የሻይ ጊዜ አለን። በዛ ውስጥ ደስ ይልሻል ወይስ በየቸርቹ እንደዛ ቢሆን ያለሽ ወይስ አይ ይሄ ነገር ጊዜ ይበላል ብለሽ ታስቢያለሽ? በዛ ውስጥም ደግሞ ደስ ያለሽና ወይም ያሳቀሽ ጥሩ ጊዜ ያሳለፍሽው ነገር ካለ በዛው አስተላልፈሽ እንለያያለን። እኔ ቀጣዩ ላይ እስከምንገናኝ ማለት ነው። በዚህ አጋጣሚ እኔ አንድ ልጅ ነበረች ከማዳሞ ቤት አዲስ ጠብታ መታ ቸርች ወሰድኳት እና ቸርች አለ እንደ ቸርች እንሂድ ሲል የት ቸርች አለ እንደዚህ ሀገር ብላ ደነገጠች። ከዛም በኋላ ቃሉን እየሰማች ልክ እንዳለቀስኩት ታለቅስ ነበረ። በጣም በቃ ሐሴት አድርጋ እንትን እያለች ተካፍላ ከዛ በኋላ በቃ ቃሉ አልቋል እንሂድ ነው የምትለኝና አይ ሻይ አለ ቡና አለ የቸኮሉ ወደ መዳም ቤት የሚሄዱ ሄደዋል። አንቺ አሁን ስለላ ስላለሽ ሻይ ቡና ጠጥተሽ ነው የምትሄጂው ስላት ወይኔ ዛሬ እናቴ ቤት ነው እንደመጣሁት አለች። አረሰው እና እናቴ ቤት ነው እንደ ያለሁት ኢትዮጵያ ነው እንደ ያለሁት አለች። ጸጋ ከማካፈል ይልቅ አለኮ በህብረት ማዕድን ይቋደሱ ነበር ይላል እና በህብረት መቀመጥ ራሱ የእግዚአብሔር አንደኛው ሐሳብ ነው የሚወድበት ነው። እኔ ራሱ ይገርሞኝ ነበር በጣም ያን ደስ ይለኛል። ፕሮግራሙ ሲያልቅ መንፈሳችን አሳርፈን ቁጭ ብለን ሲቀን ተደስተን እንዴት በቃላት ሊገልጹ አልችልም ይሄንን ደስታ። በጣም ደስ ይላል። ተቃቅፈን አሁን እኮ ቅድም ስንመጣ ተቃቅፈን ተሳስመን ነበር። እንደገና እየተቃፋ በቃ በጣም ፍቅራችን እየገለጸን ህብረት ፈጥረን ነው። ይሄማ ስንገባም ተደርጎ ስንወጣም ቢደረግ እና ደስ የሚል ነገር ነው። ሁሉም ቸርች እንደዚህ ቢለምዱ ይሄ መብላት መጠጣት ብቻ አይደለም፣ አንዱ ከአንዱ ጋር የሚተዋወቅበት የሚያወራበት። አሁን ቤተክርስቲያን ስንል ኦሮምኛ የሚያወራ አለ፣ ትግረኛ የሚያወራ አለ፣ ሀዲየኛ የሚያወራ አለ፣ ወላይትኛ የሚያወራ አለ። ይሄ ሁሉ አንድ ሆኖ ተሰብስቦ በክርስቶስ አንድ ሆኖ ቁጭ ብሎ በፍቅር ሲበላ ሲጠጣ ማየት በጣም የሚያስደስት ነገር ነው። በዚህ ዘመን ህብረት በጠፋበት ዘመን ይሄ እኔ እግዚአብሔር ይሄንን ራእይ የሰጠው እግዚአብሔር እሱ ይባረክ። ይሄንን ያሰበው አእምሮ ራሱ ይባረክ። እጃችሁ፣ ሐሳባችሁ፣ ዘመናችሁ ሁሉ ይባረክ። እኔ ፍቅር ብቻ ነው ያየሁት። እውነትም ልጅቷ እንዳለችው እኔ እናት ቤት ቤተክርስቲያን ከምን በላይ ብል ደስ ይለኛል። እግዚአብሔር ይመስገን። እንግዲህ ቀጣይ ላይ በሌላ እስከምንገናኝ ድረስ ዛሬ በዚህ እናንቺ እናበቃለን። ስለዚህ የነበረን ጊዜ ይሄን ይመስላል። እህታችን ይሺ የተለያየ በህይወቷ ያለፈውን ነገር ነግራናለች። ይሄ ደግሞ ትምህርታችንም ነው፣ ለትምህርትም ይጠቅመናል። በእንደዚህ አይነት ሁኔታ ውስጥ ያላችሁ እናንተንም እግዚአብሔር እንድታገለግሉ ይፈልጋችኋል። በተለይ ደግሞ ጥሪ ያለባችሁ ሰዎች እሷ መጀመሪያ እንግዲህ ጌታን ያገኘችበት መንገድ ነግራናለች። በቤተሰብ አግኝታ ተደብቃ ከዛ በኋላ አልፋ ደግሞ ራሷን እስከምትችል እስከምታገባ እዛ በዛው ቸርች ውስጥ እንግዲህ ያገለገለች ደግሞ ወደዚህ መጣ። እንደገና ያ ጌታ እንደፈለጋት አሁን በምድረ በዳ እንድታገለግል እንዳላት እንዳደረጋት ወይም እንድታገለግል ታማኝ ስላደረጋት አይታችኋል። እናንተም በእንደዚህ አይነት ነገር ውስጥ ያላችሁ ወገኖች ዛሬም ጌታ እንድታገለግሉ ይፈልጋል። እሷ እንዳለች የመጀመሪያው መዳን ያስፈልጋል። ተመለሱ። ያልተመለሳችሁ ተመለሳችሁ ደግሞ ጌታን አገልግሉ እንላለን። ጌታ ይባርካችሁ። ቀጣይ ከሌላ ሰዎች ጋር እስከምንገናኝ ከሷ ጋርም ጌታ እንደገና በሌላ እድል እስከሚሰጠን ለዛሬ በዚህ እንድትቆዩ እንላለን። በዚህ እንሰናበታችኋለን። ጌታ ይባርካችሁ። መልካም ሳምንት